ንጉስ ሜምኖን ግዛት ከኢትዮጵያ እስከ ሩቅ ምስራቅ። ይህ ንጉስ የትሮይ ጦርነት ላይ በታላቅነት ጦርነቱ ላይ ተሳትፏል። ድል ነስቷልም። ግን ምዕራባውያኑ ትሮይ የሚባል ፊልም ሰርተው የንጉሱን ተሳትፎ ፊልሙ ላይ ሙሉ በሙሉ አልተካተተም። ሜምኖን ከክርስቶስ ልደት በፊት በኢትዮጵያ የነገሰ ሲሆን ከኢትዮጵያ በመነሳት ግብፅን ተቆጣጥሮ ወደ ምስራቁ ዓለም በመጓዝ እስከ ሱሳ ድረስ ግዛቱን ያሰፋ ታላቅ ጀግና ነው። በሱሳና በትሮይ መካከል ያሉትንም ሀገራትም ጸጥ ረጭ አድርጎ ይገዛ እንደነበረ የግሪክ መጻሕፍት እነ ሆሜርና የታሪክ አባት የሚባለው ሄሮዳተስ ገልጸዋል። ሱሳ ከጤግሮስ ብዙም የማትርቅ ከተማ ናት። እሷም በኋላ ፐርሻ ተበላለች። ይህች ሱሳ የተመሰረተችው በሜምኖን ሲሆን ቅጥሯም በግንብ የተቀጠረ ነበር። ሜምኖን በመጀመሪያ የኢትዮጵያ ንጉስ ነበር። ከዚያ በመቀጠል ወደ ግብፅ ዘምቶ ግብፅን ከተቆጣጠረ በኋላ ወደ ሩቅ ምስራቅ ሀገሮችን በመዝመት እስከ ዋናው ከተማው ሱሳ ድረስ ግዛቱን ሲያስፋፋ የኢትዮጵያ ግዛቱን ለወንድሙ ኤማቴዎን ሰጥቶታል። ለዛም ነው ግሪኮች በአንድ ወቅት በአንድ ዘመን የነበሩ ሁለት ወንድማማቾች የኢትዮጵያ ንጉሶች እያሉ የሚጠሯቸው። የሜምኖን ስም በዓለም አቀፍ ደረጃ ዝነኛ ያደረገው የትሮይ ጦርነት ነው። የትሮይ ጦርነት 1200 ቅድመ ልደት ክርስቶስ በፊት አካባቢ የተከናወነ የ10 ዓመት ጦርነት ሲሆን የጦርነቱ መንስኤ የትሮይ ንጉስ ፕሬም ልጅ ልዑል ፓሪስ የስፓርታዋን ልዕልት ሄለንን አፍቅሮ እሷም ወዳው ሳለ የስፓርታው ንጉስ ሜኔሎስ ስላገባት ልዕልቷን ለራሱ ለማድረግ ያደረገው ጠለፋ ነው። በዚህም የተነሳ ሜኔሎስ ትሮይ ላይ ጦርነት አዞ የድፍን ግሪክን ነገስታትን ይዞ ወደ ትሮይ ዘመተ። ጦርነቱም ተጀመረ። ብዙ ውድመትም ሆነ። እንደውም የግሪክ ጀግና አኪለስና የትሮይ አለኝታ ኤክተር ግን ለጦርነት አድርገው ኤክተር በሰይፍ ተወግቶ ሞተ። እንዲህ የትሮይ ኃይል እየዛለ ድል ወደ ግሪክ ፊቱን እያዞረ ሲሄድ ንጉስ ፕሬም ከጎረቤት ሀገር እርዳታ ጠየቀ። የጠየቀውም ታላቁ ሜምኖን ነበር። ምክንያቱም በጋብቻ ተሳስረው ይኖሩ ስለነበር እንደሚረዳው ተስፋ ስላደረገና የሜምኖን ጀግነት ስላወቀ ነው። ሜምኖንም አማቹን አላሰፈረውም። እሺ ብሎ ሰራዊቱን አስከትሎ ወደ ትሮይ ዘመተ። እንደደረሰም ማታው ሞቅ ያለ አቀባበል ተደረገለት። እሱም ሲፎክር ሲያቅራራ አድሮ ጧት ጦርነቱን ሀ ብሎ ጀመረ። ብዙ የትሮይ ግዛቶችንም ነፃ ካወጣ ከጥቂት ቀናት በኋላ ጦርነቱ ላይ አንቲሎከስ የተባለ የግሪክ ተዋጊ የሜምኖንን ጦር አዛዥ ገደለው። በዚህም የተነሳ አንቲሎከስና ሜምኖን የግል ውጊያ ገጠሙ። በዚህ ውጊያ ሜምኖን አሸነፈ። አንቲሎከስ የንጉስ ኔስቶር ልጅ ነው። ንጉስ ኔስቶር ደግሞ ከጥንት የግሪክ ከተሞች አንዷ ንጉስ ነበር። አንቲሎከስ በመሞቱ አባቱ ኔስቶር በጣም አዝኖ ሜምኖንን ውጊያ እንዲገጥመው ጠይቆት ነበር። ሜምኖን ግን በአገሬ ሽማግሌ ይከበራል፣ አንተም ብገጥም እነወራለሁ ብሎ እምቢ አለው። ይህንንም ሆሜር ሜምኖን ኢትዮጵያዊ ጨዋነቱን አሳየ ሲል ያስረዳል። ከዚህም በኋላ ሜምኖን በሄደበት ሁሉ እያሸነፈ ግሪኮችን ከትሮይ እያስወጣ ወደ መርከባቸው አባረራቸው። ለ10 ዓመት የፈነጩበት ምድር አስለቀቃቸው። በመጨረሻም ሄሮዳተስ እንደጻፈው ታላቁ አኪለስ ታላቁ ሜምኖን ሊገጥመው እንደፈለገ ገለጸ። ሜምኖንም ምንም እንኳን ያለ ረፍት በሰው ሀገር ብዙ ቢደክምም የግሪክን ጦር በእግር በፈረስ ወዲያ ወዲህ እያሯሯጠ ጉልበቱ ቢንቀጠቀጥም ቢዝልም ውጊያውን መግጠሙን ባያስደስተውም እምቢ ማለት አልፈለገምና ሁለቱ ጀግኖች ፊት ለፊት ተፋጠጡ። ከዛ ውጊያ በኋላ አኪለስ ከተሸነፈ በሜምኖን እጅ ካልተሸነፈ ደግሞ በሌላ ሰው እጅ በሞቱ እንደማይቀር እየነገረች የአኪላስ እናት አኪለስ ሜምኖን እንዳይገጥም ስትማጸነው አኪለስ ልቡ ተከፍሎ ለሳምንት ያህል ካወጣ ካወረደ በኋላ ንጉስ ኔስቶር አብስቶት ለምኖ ስለነበር የእናቱን ተማጽኖ ችላ ብሎ ለውጊያ ከሜምኖን ጋር ተፋጠጠ። ሁለቱም በጣም ታላቅ ተዋጊዎች ናቸው። ውጊያው ግማሽ ቀን ፈጀ። አኪለስ ብዙ ግን ለውጊያዎችን ያደረገ ሰው ቢሆንም እንዲህ አይነት ጠንካራ ሰው ግን ገጥሞት አያውቅም። በስተመጨረሻ የአኪላስ ሰይፍ ከሜምኖን የዛለ ሰውነት ውስጥ ተሻጠ። የሜምኖንም ሞት ተከትሎ ግሪካውያኑ ለቀው የወጡትን ትሮይ ተመለሰው ወረሩ፣ ማሸነፉ። አኪለስ ግን በልዑል ፓሪስ ከተረከሱ ከፍ ብሎ ያለውን ጅማቱን በተመረዘ ቀስት ተመቶ ሞተ። ሜምኖን በአሁን ጊዜ በሶስት ሀገራት ራሱ ያሰራው ሐውልት አለው። በሶሪያ፣ በቱርክና በግብጽ። በተለይ በግብጽ ያለው ሐውልት ጧት ፀሐይ ስትወጣ ፀሐይን ሰላም አደርሾ እያለ ከሐውልቱ አፍ የወጣ የሚመስል ድምጽ ይሰጣት ነበር። ፓውሳኔስ የተባለ የታሪክ ጸሐፊም
ጽሑፍ በ1911 ዓመተ ምህረት የሃርቫርድ ዩኒቨርሲቲ መጽሔት ይዞት እንደወጣው ይህ ፀሐይ ስትወጣ እየጠበቀ ሰላምታ የሚሰጣት ሐውልት ከሌላ መንትያ ሐውልቱ ጋር ከናይል ወንዝ ዳርቻ በምትገኘው የጥንት ኢትዮጵያ መናገሻ በአሁኗ የግብጽ ከተማ ቴፕስ ይገኛል። እስከ 4ኛው መቶ ክፍለ ዘመን ድረስም ድምጹን ያሰማ ነበር። በአሁን ጊዜም ቢሆን ገመዱ የተበጠሰ በገና አሊያም ክራር የሚመስል ድምጽ ንጋት ላይ ያሰማል። ከሐውልቱ ላይም እኔ በራሴ ኃይል ይህችን ዓለም አሸንፍ ያለው የሚል ጽሑፍ አለበት። ሜምኖን በስሙ ብዙ ነገር ቢሰየሙለትም እንደ ምሳሌ ግን ሜምኖናይድ የሚባሉት የወፍ ዝርያዎችና ፓፒሊዮ ሜምኖን የሚባሉት በደቡብ እስያ የሚኖሩ በስፋት የሚሰራጩ 13 ንዑስ ዝርያ ያላቸው ከ120 እስከ 150 ሚሊ ሜትር የሚሰፉ ትልቅ ቢራቢሮችን ማንሳት ይቻላል።